ይግቡ። ቁጭ በሉ። ምን ነበር እዚህ ያመጣሁት ጉዳይ? እስኪ ንገሩኝ። እንደው ዶክተርዬ እንደው አንድ ችግር አለ። ምን መሰለ? እሱም እኔ ፈሴ ዝም ብሎ ነው የሚያመልጠኝ። በቃ ዝም ብሎ ነው የምፈሳው። በእርግጥ ምንም አይነት ሽታም ሆነ ድምጽ የለውም። እንደው ይገርምሃል፣ ይኸው አሁን አንተ ቢሮ ከገባው ጀምሮ ራሱ አንድ 20 ጊዜ ፈስቻለሁ። ግን እንዳልኩ ምንም አይነት ሽታም ድምጽም ስለሌለው አንተም አላወቅከው። እሺ ቆይ መጣሁ። እቺን ክኒኑ ሰዷትና ከሳምንት በኋላ ይመለሱ። ዶክተር ግን ምን አይነት ክኒን ነው የሰጠኸኝ? ያው አንተ የሰጠኝን ክኒን ከወሰድኩ በኋላ ፈሴ ሽታው አላስቀምጥ ነው ያለኝ። በእርግጥ ምንም አይነት ድምጽ የለው፣ ግን በጣም ነው የሚሸተው። ምን አይነት ነገር ነው የሰጠኸኝ? ቆይ በጣም ጥሩ። አፍንጫዎትን ተሽሎታል ማለት ነው። አሁን ደግሞ የጆሮ ልስጦት።